በክርስቶስ ፍቅር ኮሚኒዝምን ማሸነፍ። አይሁዳውያን አንድ አፈ ታሪክ አላቸው። ይኸውም አባቶቻቸው ከግብጽ ሲወጡ ፈርዖንና ሰራዊቱ ቀይ ባህር ውስጥ በሰጠሙ ጊዜ እስራኤላውያን ባሰሙት የድል መዝሙር መላእክት ተሳትፈው ነበር። እግዚአብሔርም መላእክትን አይሁድ ሰዎች በመሆናቸው ከጠላቶቻቸው እጅ በማምለጣቸው ደስ ሊላቸው ይችላል። ከእናንተ ግን የበለጠ ማስተዋል እጠብቃለሁ። ግብፃውያን ቢሆኑ የእኔ ፍጡር አይደሉም? እነርሱንስ ቢሆን እኔ አልወዳቸውም? በአሳዛኝ ሁኔታ ሲጠፉ እንዴት እኔ የተሰማኝ ሐዘን ተካፋይ አልሆናቸውም ብሏቸው እንደነበር የተነገረ ነው። ኢያሱ መጽሐፍ ምዕራፍ 5:13 ላይ ኢያሱ በኢያሪኮ አጠገብ ሳለ ቀና ብሎ ሲመለከት የተመዘዘ ሰይፍ በእጁ የያዘ አንድ ሰው ከፊቱ ቆሞ አየ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ነህ ወይስ ከጠላቶቻችን ሲል ጠየቀው። ኢያሱ ያገኘው ያ ፍጡር ሰው ቢሆን ኖሮ ምናልባት ከእናንተ ወገን ነኝ ወይም ከጠላቶቻችሁ ወገን ነኝ ወይም ደግሞ እኔ ከሁለታችሁም ወገን አይደለሁም ይለው ነበር። ለእንዲህ ያለ ጥያቄ የሰው ልጅ የሚሰጠው መልስ ከዚህ የተለየ አይሆንም። ኢያሱ የተገናኘው ፍጡር ግን ከጌታ ዘንድ የተላከ ነበር። ስለዚህም የእስራኤል ደጋፊ እንደሆነ ወይም እንዳልሆነ ሲጠይቀው በጣም ያልተጠበቀና ለመረዳት የሚያዳግት መልስ ነበር የሰጠው። አይደለሁም አለ። ለመሆኑ አይደለሁም ምን ማለት ነው? እርሱ የመጣው ፍጡራን የማንም ደጋፊ ወይንም ተቃዋሚ ከማይሆንበት፣ ሁሉም በተገቢ ሁኔታ ከሚረዳበት፣ ለሁሉም እኩል ሐዘኔታና ርኅራኄ ከሚደረግበት፣ ሁሉም አድሎ በሌለው ፍቅር ከሚወደድበት ቦታ ነበረ። ኮሚኒዝምን በሙሉ ልብ የምንቋቋምበት ሰብአዊ የህልውና ደረጃ አለ። በዚያም ደረጃ ያለን ሰዎች የዛ ጨካኝ አስተሳሰብ ደጋፊ በመሆናቸው ኮሚኒስቶችንም እንቃወማቸዋለን። ክርስቲያኖች ግን የእግዚአብሔር ልጆች የመለኮት ባህሪ ተካፋዮች በመሆናቸው ሰው ብቻ አይደሉም። ስለዚህም ኮሚኒስቶች እስር ቤት ውስጥ የደረሰብኝ ስቃይ ኮሚኒስቶችን እንድጠላቸው አላደረገኝም። እነርሱም የእግዚአብሔር ፍጡራን ናቸው። እንዴት ልጠላቸው እችላለሁ? ያም ሆኖ ግን ወዳጃቸው ልሆን አልችልም። ወዳጅነት ሁለት አካል ውስጥ ያለ አንድ ነፍስ ማለት ነው። ከኮሚኒስቶች ጋር አንድ ነፍስ የለኝም። እነርሱ እግዚአብሔርን ይጠላሉ፣ እኔ ግን እግዚአብሔርን እወዳለሁ። ከኮሚኒስቶች ወገን ነህ ወይም አይደለህም ተብዬ ብጠየቅ የምሰጠው መልስ የተወሳሰበ ሊሆን ይችላል። ኮሚኒዝም የሰውን ልጅ ከሚያውኩ ትልቅ ችግሮች አንዱ ነው። በፍጹም እቃወመዋለሁ። እስኪወድቅ ድረስ እዋጋዋለሁ። በመንፈሳዊ ሕይወት ደረጃ ግን ከኢየሱስ ጋር በሰማያዊ ስፍራ ተቀምጫለሁ። የቱንም ያህል ወንጀል ቢፈጽሙ ኮሚኒስቶች የሚረዱበትና በሚወደዱበት ማንኛውም ሰው ከፍተኛ የሕይወት ግብ ላይ እንዲደርስ ማለትም ክርስቶስን ወደ መምሰል ሕይወት እንዲመጣ ለማድረግ የሚሞክሩ መላእክታዊ ፍጡሮች ባሉበት ግዛት ውስጥ ተቀምጫለሁ። ስለሆነም የእኔ ዓላማ ለኮሚኒስቶች ወንጌል ማድረስ፣ ጌታ የሆነውን ኮሚኒስቶች የሚወደው የክርስቶስን የምስራች መስጠት ነው። እርሱ ራሱ ሰውን ሁሉ እንደሚወድ የኮበለለው አንዱ እንደጠፋ ከሚቀር ይልቅ 99ኙን ጻድቃን ትቶ እንደመጣ ተናግሯል። ሐዋርያቱና ታላላቅ የክርስትና መምህራን ሁሉ በክርስቶስ ስም ዓለም አቀፍ የሆነ ፍቅር አስተምረዋል። ቅዱስ ማካሪን አንድ ሰው ሰዎችን ሁሉ በጣም ቢወድ ሆኖም አንድ የማይወደው ሰው መኖሩን ቢናገር ያ ሰው ከእንግዲህ ክርስቲያን እንዳይደለ እየተናገረ ነው። ምክንያቱም የእርሱ ፍቅር ሁሉን አቀፍ አይደለምና ብሏል። ቅዱስ አውጎስጢኖስ ሰዎች ሁሉ ጻድቃን ሆነው ግን አንድ ሰው ብቻ ኃጢአተኛ ቢሆን በዚያው መስቀል ላይ ለዚያ ሰው ለመሞት ክርስቶስ ይመጣ ነበር። እርሱ እያንዳንዱን ግለሰብ ይወዳል በማለት
አስተምሯል። የክርስትና ትምህርት ግልጽ ነው። ኮሚኒስቶች ሰዎች ናቸው። ክርስቶስ ይወዳቸዋል። የክርስቶስ ልብ ያለው ማንኛውም ሰው ይህንን ያደርጋል። ኃጢአትን ብንጠላም ኃጢአተኛውን መውደድ ይኖርብናል። እኛ ራሳችን እነርሱም በምንወድበት መውደድ ክርስቶስ ኮሚኒስቶችን እንደሚወዳቸው እናውቃለን። ኮሚኒስት እስር ቤት ውስጥ በጣም ክብደት ያለው ሰንሰለት እግራቸው ላይ የታሰረ በጋለ ብረት የተጠበሱ ማንኪያ ሙሉ ጨው እንዲቅሙ የሚደረጉና ከዚያ በኋላ ውሃ እንዳይጠጡ የሚከለከሉ እጅግ ሲበዛ ይራቡና ያ አልበቃ ያለ ይመስል ይገረፉ የነበሩ ክርስቲያኖች ለኮሚኒስቶች ሲጸልዩ አይቻለሁ። በሰው ደረጃ ይህ የሚቻል አይደለም። ይህ በልባቸው የፈሰሰው የክርስቶስ ፍቅር ውጤት ነው። ውሎ አድሮ እኛን ሲያሰቃዩ የነበሩ ኮሚኒስቶች ራሳቸው ወደ እስር ቤት ጌታን ተቀብለው ይወርዱ ነበረ። በኮሚኒዝም አገዛዝ ስራ ላይ የነበሩ ኮሚኒስቶች ሌላው ቀርቶ ኮሚኒስት መሪዎች እንኳን ሳይቀሩ ከጠላቶቻቸው ባላነሰ ሁኔታ ብዙ ጊዜ ይታሰሩ ነበረ። ስቃይ ያደርሱ የነበሩ፣ ስቃይ ይቀበሉ የነበሩ ሁለቱም አንድ እስር ቤት ክፍል ውስጥ ሲሆን ብዙ ጊዜ ታይቷል። ክርስቲያን ያይደሉ ቀድሞ ላሰሯቸው ጥላቻ ሲያሳዩና ሲደበድቧቸው ክርስቲያኖች ግን ይከለክሏቸው ነበረ። ለዚያም የኮሚኒስት ደጋፊዎች ተብለው እነርሱ ራሳቸው ይደበደቡ ነበር። ክርስቲያኖች ያላቸው የመጨረሻ የዳቦ ቁራሽና ሊያድናቸው የሚችል መድኃኒት አሁን እስረኞች ለሆኑትና ቀድሞ ሲያሰቃዩቸው ለነበሩ ታማሚ ኮሚኒስቶች ሲሰጡ በዓይኔ አይቻለሁ። እስር ቤት ውስጥ የሞተው ክርስቲያኑ የቀድሞ ሩማንያ ጠቅላይ ሚኒስተር በሀገራችን ኮሚኒስት ከስልጣን ቢገለበጡ ሲያሰቃዩቸው የነበሩ አያሌ ዜጎች በቁጣ ገንፍለው እነርሱ ላይ በበቀል መነሳታቸው አይቀርም። በዚያ ጊዜ ግን ለኮሚኒስቶች መከላከል የክርስቲያኖች ቅዱስ ተግባር ይሆናል። ወደ እምነት በመጣው ጊዜ በመጀመሪያዎቹ ጥቂት ቀኖች ብዙ በሕይወት መኖር እንደማልችል ይሰማኝ ነበረ። መንገድ ላይ በሚሄድበት ጊዜ በአጠገቤ ለሚያልፉ ወንድሞች ሆነ ሴት እህቶች ሕመም ይሰማኝ ነበረ። ልክ ልቤን እንደሚሰነጥቅ ቢላዋ ነበረ። የዘላለማዊ ድህነታቸው ጉዳይ በጣም ያሳስበኝ ነበረ። አንድ የቤተ ክርስቲያን አባል ግልጽ ኃጢአት ፈጽሞ ባገኝ ስለ እርሱ ለሰዓታቶች አለቅስ ነበር። የሰዎች መዳን ናፍቆት ዛሬም ቢሆን ልቤ ውስጥ እንዳለ ነው። ያ ደግሞ ኮሚኒስቶችንም ይጨምራል። ለብቻችን ታስረን በነበረ ጊዜ የፊቱን ያህል መጸለይ አንችልም ነበር። በጣም ይርበን ነበር። ራሳችንን እንደ ከንቱ ነገር እስክንቆጥር ድረስ ብዙ መጉላላት ደርሶብናል። እንደ አጽም ደካሞች ነበርን። የጌታን ጸሎት መጸለይ እንኳን በጣም ይረዝምብናል። ያንን እንኳን ለማድረግ ትኩረታችንን መሰብሰብ ያቅተናል። በዚያን ጊዜ የኔ ጸሎት ደግሜ ኢየሱስ ሆይ እወድሃለሁ፣ ኢየሱስ ሆይ እወድሃለሁ ማለት ብቻ ነበረ። ታዲያ አንድ በጣም ክቡር በሆነ ቀን ከኢየሱስ መልሱን አገኘው። በእርግጥ ትወደኛለህ? አሁን ደግሞ እኔ እንዴት እንደምወድህ አሳይሃለሁ አለኝ። ወዲያውኑ እንደ ፈሳሾች የፀሐይ ብርሃን የሆነ የእሳት ነበልባል ልቤ ውስጥ ነደደ። ወደ ኤማሁስ እየሄዱ የነበሩ ደቀ መዛሙርት ኢየሱስ በተናገራቸው ጊዜ ልባቸው ነዶ እንደነበር ተናግረዋል። እኔ ላይ የሆነው ይኸው ነበር። መስቀል ላይ ሕይወቱን ስለ እኛ የሰጠው የኢየሱስን ፍቅር በመጠኑም ቢሆን ተለማምጄዋለሁ። እንዲህ ያለ ፍቅር ኃጢአተኛ የቱንም ያህል ከባድ ቢሆን ኮሚኒስቶችንም ያፈቅራል።